ትውልደ ኢትዮጵያዊ ተፈራ መላኩ የአሜሪካን አየር ኃይል በመክዳት ተወነጀለ። የአየር ኃይሉ ልዩ ምርመራ ቢሮ ከመጥፋቱ በፊት በኢትዮጵያ እንደነበር የሚታወቀውን በክህደት የተጠረጠረውን ግለሰብ በመፈለግ ላይ ነው። በሚያዝያ ወር በወጣው የኦኤስአይ የፌስቡክ ገጽ እንደተገለጸው የአየር ኃይል ሰራተኛው ሰርጀንት ተፈራ መላኩ ወርቅነህ ለጥያቄ ይፈለጋል። በካሊፎርኒያ በሚገኘው ትራቪስ ኤርፎርስ ዋና መስሪያ ቤት 60ኛው የኮምፒውተር መቆጣጠሪያ ምድብ ያገለግል ነበር። ተፈራ መላኩ 70 ወይም 1.77 ሜትር ወይም ኢንች ያህል እንደሚረዝምና 149 ወይም 67 ኪሎ ግራም ወይም ፓውንድ ክብደት እንዳለው ተገልጿል። ትውልዱ በኢትዮጵያ ሲሆን እንደ አውሮፓውያን አቆጣጠር እስከ መጋቢት 31 ድረስም በኢትዮጵያ እንደነበር ይታመናል። በሌሎችም ስፍራዎች ተመሳሳይ በሆነው የውትድርና ፍትህ ስርዓት መሰረት አንድ የመከላከያ ኃይል አባል የሚከተሉትን ከፈጸመ እንደ ክህደት ይቆጠራል። ለዘለቄታው ለመቆየት በማሰብ ወደ አንድ ስፍራ ምድብ ክፍሉን ድርጅቱን ወይም ምድብ ስራውን ጥሎ ከሄደ ወይም ከቆየ ከምድብ ክፍሉ ከድርጅቱ ወይም ከምድብ ስራው አደገኛ ስራን ወይም ጠቃሚ አገልግሎትን ለማምለጥ ከለቀቀ ወይም ከአንድ የመከላከያ ኃይል በመደበኛነት ሳይለይና ይህንንም ሳያሳውቅ ሌላ የስራ ምድብ በተመሳሳይ የመከላከያ ኃይል ወይም በሌላ ሀገሪቱ በሚገኝ የመከላከያ ኃይል ከተቀበለ ወይም ሌላ የውጭ የመከላከያ ኃይል ያለ ዩናይትድ ስቴትስ ፍቃድ ከተቀላቀለ እንደ ክህደት ይቆጠራል። የኦኤስአይ ቃል አቀባይ ሊንዳ ካርድ መርማሪዎች ስለተፈራ መላኩ መገኛ ምንም መረጃ እንደሌላቸው ተናግረዋል። እኔ እንደምረዳው የአየር ኃይል አባል ተፈራ መላኩ ከኢትዮጵያ ነው የመጣው፣ እስከጠፋበት ጊዜም እንደነበር የሚታወቀው በዛው ነው ብለዋል ሊንዳ ካርድ። ለኤርፎርስ ታይምስ በላኩት ኢሜይል አክለውም ኢትዮጵያ ውስጥ የት እንደሚገኝና ኢትዮጵያ ሀገሩ ከመሆኗ በስተቀር በዛም ምን እንዲያደረገ እንደሚገኝ አናውቅም ብለዋል። ሊንዳ በተጨማሪ ተፈራ መላኩ ስለመጥፋቱም ሆነ ታፍኖ ስለመወሰዱ የሚጠቁም መረጃ እንዳልሰሙ ገልጸዋል። ማንም ሰው የት እንዳለና ምን እየሰራ እንደሆነ አያውቁም። የሚመሩን መረጃዎች ሰብስበን እስክናገኘው ድረስም ብለዋል። ኦኤስአይ ስለተፈራ መላኩ ወቅታዊ መረጃ ያለው ማንኛውም ሰው በስልክ ቁጥር 707 424 6904 እንዲያሳውቅም ጠይቀዋል።